በህይወትህ ስኬት የምትፈልግ ከሆነ ምን ማድረግ አለብህ መሰለህ? ምክንያት ሊኖር ይገባል። ምንም አይነት ኳሊቲ ቢኖርህ፣ ምንም አይነት ብቃት ቢኖርህ ምክንያት ከሌለህ ዋጋ የለም። አሁን አንዳንዴ ተመልክታችሁ ከሆነ በዙሪያችሁ ካሉ ሰዎች ምንም አቅም የሌለው ብዙም እውቀት የሌለው ሆኖ ግን ከእናንተ የተሻለ ኢኮኖሚካሊ የተለያዩ አይነት ነገራቶች ላይ ከእናንተ የተሻለ ሆኖ ታዩታላችሁ። ያ ሰው ምክንያት አለው። ምክንያቱ ወይ ወዶ ራሱ ፈልጎ አግኝቶታል ወይም ተገዶ የምክንያት ሰው ሆኗል ማለት ነው። በህይወትህ ውጤት ለማምጣት ምክንያት ሊኖርህ ይገባል። ለአባትህ ለእናትህ መኖር፣ ለወንድም ለእህትህ፣ ለሚስት ለልጅህ፣ ለፈጣሪህ፣ ለእምነትህ፣ ለጥሩ ህሊና፣ ለጤናህ፣ በቃ በእያንዳንዱ ነገር የሆነ ነገር ለማሳካት ምክንያት ያስፈልጋል። ያለ ምክንያት ምንም አይነት ሁኔታ ውስጥ ብትሆን ፌል የማድረግ እድልህ ሰፊ ነው። በምንም አይነት ሁኔታ ውስጥ ብትሆን ደግሞ ምክንያት ካለህ ለመውጣት እድሉ በጣም ሰፊ ነው ማለት ነው። እና ምክንያት እያንዳንዱ ነገር ምክንያት ያስፈልገናል።